ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ቅያማ ቀን አስፈሪነት ለማወቅ ይህን አያ ማንበብ ይህን አያ መረዳት ብቻ በቂ ነው። አላህ ተባረከ ወተዓላ ምን ይላል? ወተረል ጂባለ ተሕሰቡሃ ጃሚዳ፣ ተራሮችን ትመለከታቸዋለህ አንተ ሙሐመድ ሆይ የማይንቀሳቀሱ ጠንካራ ብርቱ እንደሆኑ ታስባለህ ትገምታለህ። ነገር ግን ወህየ ተሙሩ መረ ሰሓብ፣ ቅያማ በሚቆም ጊዜ ግን እነኚህ ተራሮች ልክ ዳመና እንደሚጓዘው እንደዛ ይጓዛሉ። ዳመና ብትን እንደሚለው እነኚህ ተራሮች ይበተናሉ። ይህ ደግሞ ሱና አላህ የአላህ ስራ ነው። አለዚ አትቀነ ኩለ ሸይ፣ ሁሉንም ነገር ያጠነከረ ያሳመረ የሆነ ኢነሁ ኸቢሩን ቢማ ተፍዐሉን፣ ይህ ኃያል ጌታ በእያንዳንዱ በምትሰሩት ነገር ላይ አዋቂ ነው ይላል። ቅያማ ትቆማለች። አስፈሪነቷም እጅግ ከባድ ነው። ይህንን ግዙፍ ተራራ በዚህ መልኩ ብትንትን ያደረገ ጌታ የሰውን ልጅ አይቀሰቅስም፣ የሰውን ልጅ አይቀጣም ብሎ ማሰብ የዋህነት ነው። አላህ ተባረከ ወተዓላ ይጠብቀን፣ የጀነትም ያድርገን፣ በረሕመቱም ነፃ ያውጣን። ሰላም አለይኩም ወረሕመቱላህ ወበረካቱ።